ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች ሰዓቱን 3 አጫጭር ሰበር መረጃዎች ይዤ ቀርብ ያለው እስከ ፍጻሜ አብራችሁኝ ቆዩ። ክቡራን አድማጮች ማምሻውን አልጀዚራ ያወጣው ዘገባ በርካቶችን እያነጋገረ ነው። ይሄውም የሱዳን መንግስት በኢትዮጵያ ውስጥ አንድ ካምፕ ላይ ጥቃት ልሰነዝር ነው ብሏል። ይሄውም የሱዳን የአልቡርሃን መንግስት በኢትዮጵያ ውስጥ ጥቃት ሰነዝራለሁ ያለው አርኤስኤፍ የተባለው የፈጥኖ ደራሽ ኃይሎች ቡድን በኢትዮጵያ ውስጥ የጦር ማሰልጠኛ ካምፕ አለው በሚል ከሶ ነው። ይህንን ተከትሎ ታዲያ አልጀዚራ ላወጣው መረጃ የሱዳን መንግስት የመረጃ ምንጮች መረጃ አሳልፈው እንደሰጡት ጠቅሷል። አልጀዚራ ይህ የሱዳን መንግስት በኢትዮጵያ ግዛት ውስጥ ፈጽመዋል ያለውን ጥቃት በተመለከተ የማስደምጣቸው አልጀዚራ ያወጣው መረጃ ይኖራል። በሌላ በኩል ደግሞ ክቡራን አድማጮች እንዲሁም አሜሪካ በሀገረ አሜሪካ ውስጥ ለሚኖሩ ኢትዮጵያውያን ጥብቅ ማስጠንቀቂያ ሰጥታለች። ይሄውም የቲፒኤስ ተጠቃሚ ለሆኑ አሜሪካውያን በአስቸኳይ በ2 ወር ውስጥ ሀገሬን ለቃችሁ ውጡ ስትላውጃለች። ካልሆነ በዚህ በቲፒኤስ አሜሪካ ውስጥ የምትኖሩ ኢትዮጵያውያን በፍጥነት ካልወጣችሁ አስሬ ወደ ሀገራችሁ መልሳችኋለሁ በሚል ነው መግለጫ ወጣችሁ። ለመሆኑ ቲፒኤስ ምንድነው? ምን ያክል ኢትዮጵያውያንስ በዚህ የቲፒኤስ ተጠቅመው በአሜሪካ ውስጥ ይኖራሉ የሚለውን በዝርዝር የማስደምጣችሁ ይሆናል። በሌላ በኩልም በተያያዘ ዜና የአሜሪካ ኤምባሲ ለበርካታ የኢትዮጵያ አትሌቶችና ለአሰልጣኞች እንዲሁም ለአትሌቲክሱ አመራሮች ቪዛ መከልከሉ ተሰምቷል። ይህንን በተመለከተ በአትሌቲክሱ መንደርም ድንጋጤ እንደነገሰ የተሰማው እነዚህ ያስተዋወቅኳችሁና ሌሎችንም በርከት ያሉ ዓለም አቀፍና ሀገርኛ መረጃዎችን በዝርዝር አስደምጣችኋለሁ። አብረን ዝርዝሩን እንከታተለው። በቅድሚያም የሱዳን መንግስት በኢትዮጵያ ግዛት ላይ ጦርነት ለመክፈት መዘጋጀቱ ተሰማ። በኢትዮጵያ ግዛት ቤንሻንጉል ጉሙዝ ክልል የሱዳን ፈጥኖ ደራሽ ኃይሎች ማሰልጠኛ ካምፕ ተከፍቷል በማለት በአልቡርሃን የሚመራው የሱዳን መንግስት በዚህ ካምፕ ላይ ጥቃት ለመፈጸም ማቀዱን የሱዳን የውስጥ ምንጮችን በመጥቀስ አልጀዚራ በዘገባው ያስታወቀ ሲሆን 10,000 ያህል ወታደሮችን ይዟል የሚባለውና በኢትዮጵያ ግዛት ውስጥ ይገኛል በማለት የሱዳን መንግስት የከሰሰው የሱዳን ፈጥኖ ደራሽ ኃይሎች አርኤስኤፍ ካምፕ ነው በሚል የሚገልጸው ይህ ቦታ በሱዳን ብሉ ናይል ግዛት ድንበር አቅራቢያ እንደሚገኝ መገለጹን ጠቅሶ ወታደራዊ ማሰልጠኛው የውጭ ሀገር ኃይሎችን ጭምር አሉበት በማለት የሱዳንን መንግስት ዋቢ በማድረግ አልጀዚራ ዘግቧል። ከ10,000 በላይ ወታደሮችን ይዟል በማለት የሱዳን መንግስት የከሰሰውና በተለይም በዚህ የአርኤስኤፍ ካምፕ ነው በማለት በጠራው የኢትዮጵያ ጀነራሎች ይገኙበታል ባለው በዚህ የከፍተኛ የጦር ካምፕ ላይ ጥቃት እንደሚከፍት ማስታወቁን የዘገበው አልጀዚራ በዚህም ተዋጊ መኪኖች፣ መድፎችና ሌሎችም ወታደራዊ ቁሳቁሶች በኬንያ ሞምባሳና በሶማሊላንድ በርበራ ወደቦች በኩል ተጓጉዘው ወደዚህ ካምፕ እየገቡ መሆኑን መረጃ አግኝቻለሁ ማለቱን የሱዳንን መንግስት ጠቅሶ አልጀዚራ ዘግቧል። ኢትዮጵያም የፈጥኖ ደራሽ ኃይሉን እየረዳች ነው በማለት የሚከሰው የአልቡርሃን ኃይል የፈጥኖ ደራሽ ኃይሉ ከኢትዮጵያ መንግስት ጋር የጸጥታ መረጃዎችን ይለዋወጣል ማለትም ከሷል። የደቡብ ሱዳን የሱዳን ፒፕል ሊበሬሽን ሙቭመንት አጀንዳ በዚህ ረገድ ተባባሪ ሆኖ መገኘቱን የሱዳን መንግስት በካምፑ ላይ ጥቃት ለመሰንዘር ማቀዱን አመልክቷል። ይህ በኢትዮጵያ ግዛት ውስጥ ይገኛል ያለውን ካምፕ በተመለከተ የኢትዮጵያ መንግስት ይፋዊ ምላሽ እስካሁን ያልሰጠ ሲሆን በእርግጥም የሱዳን መንግስት ለአልጀዚራ በሰጠው መረጃ በኢትዮጵያ ግዛት ውስጥ በሚገኝ ካምፕ ላይ ጥቃት እንደሚሰነዝር ጠቅሶ በዚህም ወታደራዊ ዝግጅት እያረገ እንደሆነ ይገልጻል። ነገር ግን ይህ ጥቃት በኢትዮጵያ ግዛት ውስጥ የሚፈጸም ከሆነ የኢትዮጵያ አጸፋ ምላሽ ምን ይሆናል የሚለውን ጉዳዩን አስመልክቶ ኢትዮጵያ እስካሁን የሰጠችው ይፋዊ ምላሽ የለም። በሌላ ዜና አሜሪካ ለኢትዮጵያውያን የሰጠችውን ጊዜያዊ የከለላ ፈቃድ ወይም ቲፒኤስ ማቋረጧን በይፋ አስታወቀች። የአሜሪካ መንግስት በሰሜናዊ ኢትዮጵያ ክፍል የነበረውን የሰሜን ኢትዮጵያውን ጦርነት በማስመልከት ለኢትዮጵያውያን ጊዜያዊ ከለላ ፈቃድ ወይም ቲፒኤስ መጀመሪያ የሰጠው እንደ አውሮፓውያን አቆጣጠር በዲሴምበር 2022 እንደነበር ይታወሳል። ይህ ፈቃድም ለ18 ወራት የሚያገለግል የነበረ ሲሆን በጁን 12 2024 ዓ.ም ፈቃዱ ማብቃቱን ተከትሎ በድጋሚ እንዲራዘም ተደርጎ ነበር። የተራዘመውም ለተጨማሪ 18 ወራት ሲሆን የዚህ ቀነ ገደብም በትናንትናው ዕለት ዲሴምበር 12 ቀን 2025 ዓ.ም ተጠናቋል። የአሜሪካ የሀገር ውስጥ ጉዳይ ሚኒስትር ባወጣው መግለጫ ለኢትዮጵያውያን የተሰጠው የቲፒኤስ ፈቃድ መጠናቀቁን በይፋ አውጇል። የሚኒስትሩ ሴክሬታሪ
ሴክሬታሪ የሆኑት ክርስቲ ናኦም ሲናገሩ በኢትዮጵያ ላይ የተደረገውን ግምገማ ተከትሎ ኢትዮጵያ በመረጋጋቷ ከዚህ በኋላ የቲፒኤስ መስፈርትን እንደማያሟሉ ተረድተናል። ስለዚህም ኢትዮጵያውያን በቲፒኤስ እየኖሩ ያሉ በፍጥነት ወደ ሀገራቸው እንዲወጡ ሲሉ አሳስበዋል። ይህንን እድል ያገኙ ኢትዮጵያውያን በተጠቀሰው የጊዜ የመኖሪያና የስራ ፈቃድ ያላቸው ቢሆንም እንኳን ከዛሬ አንስቶ ይህ ፈቃዳቸው ተሰርዟል በማለት ገልጸው በሺህ የሚቆጠሩ ኢትዮጵያውያን የቲፒኤስ ፈቃድ ማግኘታቸውን የጠቀሱት ዘገባዎችም እጣፈንታቸው ምን እንደሚሆን ገና አልታወቀም በማለት አስረድተዋል። አሜሪካም በዚህ መግለጫዋ ላይ ከዚህ በኋላ የቲፒኤስ ተጠቃሚ የሆኑ ኢትዮጵያውያን በሀገሬ ለመቆየት ምንም አይነት ህጋዊ መሰረት የላቸውም በማለት ገልጻ የ60 ቀናት ወይም የ2 ወራት ቀነ ገደብም ማስቀመጧ ተገልጿል። የአሜሪካ የሀገር ውስጥ ደህንነት ቢሮ ኃላፊ ክርስቲን ኖዮም ለኢትዮጵያ ተሰጥቶ የነበረው ጊዜያዊ ከለላ ማብቃቱን በገለጹበት በዚህ መግለጫቸው ላይ አሁን ለኢትዮጵያውያኑ የምንሰጠው የ60 ቀናት ቀነ ገደብ ብቻ ነው ብለዋል። በ60 ቀናት ውስጥ ወይም በ2 ወር ውስጥ ሀገሪቷን ለቀው እንዲወጡ አለዚያ ግን የሚመጣው አጸፋ ይኖራል ብለዋል። ቀድመው ከአሜሪካ ለሚወጡ የትኬት ወጫቸውን እንሸፍናለን ያሉት ኃላፊዋ የ1000 የአሜሪካን ዶላር ጉርሻ እንሰጣቸዋለን ወደ ሀገራቸው እንዲሄዱ ለወደፊቱ ህጋዊ የኢሚግሬሽን እድል ሊኖራቸውም ይችላል በማለት ገልጸዋል። ይህ ከለላም በተለይም አሁን ላይ በሀገረ አሜሪካ ኑሯቸውን ላደረጉ በርካታ የፖለቲካ ሰዎችና የተለያዩ ግለሰቦችም ጠቃሚ እንደነበር የተገለጸ ሲሆን አሜሪካም በጦርነት በተፈጥሮ አደጋ ወይም በሌሎች ምክንያቶች ወደ ሀገራቸው መመለስ ለማይችሉ ዜጎች ጊዜያዊ ከለላ የምትሰጥበት ነው። ቴምፖራሪ ፕሮቴክትድ ስታተስ የተሰኘው ወይም ቲፒኤስ በሚል አጭር ስሙ የሚጠራው ይኸው መብት አሁን ላይ ከለላው የተነሳ ሲሆን አሜሪካ ከ1990ዎቹ ጀምሮ በሀገሯ የሚኖሩ የሌሎች ሀገራት ዜጎች ጦርነትን ጨምሮ በአንዳንድ ምክንያቶች ወደ መጡበት ሀገር መመለስ ለማይችሉ ሰዎች የምትሰጠው ይህንን ከለላ አሁን ላይ በኢትዮጵያ ያለው ሁኔታ መረጋጋቱን በመጥቀስ በ60 ቀናት ውስጥ ወይም በ2 ወር ውስጥ እነዚህን መብቶች አግኝተው ይኖሩ የነበሩ ኢትዮጵያውያን በፍጥነት ከሀገር እንዲወጡ ብላለች። አሜሪካም በተለይም ደግሞ ከየካቲት 13